የተከበራችሁ የእግዚአብሔር አገልጋዮች፣ አይንተ እግዚአብሔር ካህናት፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች እንደምን ሰነበታችሁ? በቸርነቱ የሰበሰበን ቅዱስ ቃሉን የሚያስተምረን ሳይገባን በቅድስናው ስፍራ እንድንገኝ የፈቀደልን እግዚአብሔር አምላካችን የተመሰገነ ይሁን። አሁን ደግሞ የምንማረው የምን አለበት መዘዝ በሚል ርዕስ ነው። የምን አለበት መዘዝ። በዚህ ቃል ብዙዎች ሕይወታቸው ተጎድቷል። በዚህ ቃል ብዙዎች ሃይማኖታቸው ተጎድቷል። ለምሳሌ ያህል ባንጾም ምን አለበት? እግዚአብሔር ምን ሰራችሁ እንጂ ምን በላችሁ አይለንም የሚሉ አሉ። መስቀል ባንሳለም ምን አለበት? ወደ ቤተ ክርስቲያን ባንሄድ ምን አለበት? እግዚአብሔር በሁሉ ቦታ አለ የሚሉ ሰዎች አሉ። ብቻ ከሥርዓተ ቤተ ክርስቲያንም ሆነ ከሕዝባችን ባህል ውጪ በምን አለበት የሚጓዙ ሰዎች ጥቂቶች አይደሉም። ጠቢቡ ሰሎሞን በመጽሐፈ ምሳሌ ምዕራፍ 22 ቁጥር 28 ላይ አባቶችህ የሰሩትን የቀድሞውን የድንበር ምልክት አታጥፋ ብሏል። ምልክት የተባለው ሥርዓት ትውፊት ነው። ድንበር የተባለ ደግሞ ሃይማኖት ነው። አባቶችህ የሰሩትን የቀድሞውን የድንበር ምልክት አታጥፋ ማለት የሃይማኖትህን ሥርዓት አታጥፋ፣ የሃይማኖትህን ምልክት አታጥፋ፣ የሃይማኖትህን ተውፊት ቅድም እንደተማርነው አታጥፋ ማለት ነው። እንደነገርኳችሁ ጾም መጽሐፍ ቅዱሳዊ ነው። ነቢያት ጾመዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳ የሁሉ ፈጣሪ ሲሆን ጾመዋል። የጌታችን ደቀ መዛሙርት የነበሩትም ቅዱሳን ሐዋርያት ጾመዋል። በቤተ ክርስቲያናችን ሰባቱን አጽዋማት የምንጾመው መጽሐፍ ቅዱስን መሰረት አድርገን ትውፊተ አበውን ይዘን ሥርዓተ ቤተ ክርስቲያንን ይዘን ነው። አንዳንዱ ልክ በጎ ምግባር እንዳለው ሰው፣ ደግ እንደሚሰራ ሰው ባልጾም ምን አለበት ይላል። ባልጾም ምን አለበት የሚል ሰው እውነቱን እንነጋገር ካልን ለሆዱ አድልቶ እንጂ ለነፍሱ አድልቶ አይደለም፣ ለስጋው አድልቶ አይደለም። ቅዱስ ጳውሎስ የተናገረው አለ በፊልጵስዩስ ምዕራፍ 3 ቁጥር 18 ላይ በመጨረሻው ዘመን ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ፣ ተቃዋሚዎች ሆነው ይመላለሳሉ። መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው ይላል። ለመሆኑ አልጾምም ብበላ ምን አለበት የሚል ሰው እኔ አንድ ጥያቄ ልጠይቀው ፈልጋለሁ። ለመሆኑ በመብል የእግዚአብሔር መንግስት ይወረሳል ወይ? መብል መጠጥ ወደ እግዚአብሔር ያቀርባል ወይ? መብል መጠጥ ወደ እግዚአብሔር የሚያቀርብ ከሆነ መብል መጠጥ
ለመንግስተ ሰማያት ዋጋ ከሆነ እንኳን የበሬ ስጋ ያህያና የፈረስን ስጋ እንብላ ወደ እግዚአብሔር የሚያቀርበን ከሆነ። ይህንን በተመለከተ ታላቁ ሐዋርያ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 8 ላይ እንዲህ ይመክረናል። መብል ወደ እግዚአብሔር አያቀርበንም፣ ብንበላ ምንም አናተርፍም፣ ባንበላም ምንም አይጎድልብንም ይላል። ሳንበላ ቀርተን ብንጾም ምንም አይጎድልብንም፣ ጾምን ሽረን ብንበላ ምንም አናተርፍም፣ መብል ወደ እግዚአብሔር አያቀርበንም ብሏል። እስቲ አንድ ጥያቄ ልጠይቃችሁ። መብል ወደ እግዚአብሔር የማያቀርብ ከሆነ፣ በልተን የማናተርፍ ከሆነ፣ ባንበላም የማይጎድልብን ከሆነ ጾምን ገንዘብ ማድረግ ይገባል አይገባም? ይገባል። ቅዱስ ጳውሎስ አሁንም ለሮማ ክርስቲያኖች የጻፈላቸው መልእክት አለ። በሮሜ 14 ቁጥር 19 ላይ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። እንደዚህ አድርጎ ሰውነቱን ለክርስቶስ የሚያስገዛ እግዚአብሔርን ደስ ያሰኛልና በሰውም ዘንድ የተመሰገነ ነው ይላል። ቅዱስ ጳውሎስ የእግዚአብሔር መንግስት መብልና መጠጥ አይደለችም ለምን አለ? አንደኛ የእግዚአብሔር መንግስት በመብልና በመጠጥ አትወረስም ማለቱ ነው። ሁለተኛ የእግዚአብሔር መንግስት ያላት ወንጌልን ነው። ለምንድነው የእግዚአብሔርን መንግስት ወንጌል ያላት? ወንጌል ቢፈጽሟት፣ ወንጌል ቢጠብቋት፣ ወንጌል ቢኖሩባት የእግዚአብሔርን መንግስት ስለምታወርስ ወንጌልን የእግዚአብሔር መንግስት አላት። የእግዚአብሔር መንግስት መብልና መጠጥ አይደለችም፣ በመንፈስ ቅዱስ የሆነ ደስታና ሰላም ናት ሲል ምን ማለቱ ነው? ቢፈጽሟት የእግዚአብሔርን መንግስት የምትወርስ ወንጌል እምነትን፣ ተስፋን፣ ፍቅርን ታስተምራለች፣ ትሰብካለች እንጂ መብልና መጠጥን የሆድን ነገር አትሰብክም ማለቱ ነው። ሶስተኛ የእግዚአብሔር መንግስት መብልና መጠጥ አይደለችም ሲል የእግዚአብሔር መንግስት የተባለች ወንጌል ልብላ ልጠጣ በምትል ሰውነት አታድርም፣ አትዋሃድም ሲለን ነው። እንግዲህ እነዚህ ሶስቱን ተገንዝበን የእግዚአብሔር መንግስት መብልና መጠጥ አይደለችም፣ በመንፈስ ቅዱስም የሆነ ደስታና ሰላም ናት እንጂ ብንል ሰውነታችንን ለክርስቶስ አስገዝተናል ማለት ነው። በሕይወታችን ዘመን ሁሉ ደስ የምናሰኘው ማንን ነው? እግዚአብሔርን ነው። ብንበላ ብንጠጣ ሰውነታችንን ነው ደስ የምናሰኘው። ብንጾም፣ ብንጸልይ፣ ብንሰግድ፣ ብንመጸውት ግን ደስ የምናሰኘው ማንን ነው? እግዚአብሔርን ነው። ቅዱስ ጳውሎስ በዕብራውያን መልእክቱም በምዕራፍ 13 ከቁጥር 8 ጀምሮ የተናገረው አለ። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬ ለዘላለምም ያው ነው። ልዩ ልዩ በሆነ በእንግዳ ትምህርት፣ በአዲስ ትምህርት፣ በመጤ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና ብሏል። ልባችሁ በመብል በመጠጥ ይጽናል አለ። ልባችሁ በእግዚአብሔር ጸጋ ጸንቶ ይኑር አለ። የእግዚአብሔር ጸጋ ያላት ወንጌልን ነው። ልባችሁ በሕገ ወንጌል ጸንቶ ይኑር ማለቱ ነው። ለምን እንብላ እንጠጣ እያሉ ሆዳቸው የገዛቸው ሰዎች፣ ሆዳቸው ያሸነፋቸው ሰዎች እነ ኤሳው አልተጠቀሙምና ብሎ አስተምሮናል። አንድ ጊዜ አንድ ቄስ ናቸው የንስሐ ልጃቸው ቤት ይሄዳሉ። ጸሎት አድርሰው ጸበል ረጭተው
ቁጭ ካሉ በኋላ አንድ ልጅ በሁዳዴ ጾም ወተት ይዞ ቁጭ ይላል ፊታቸው። ለካ ልጁ ጴንጤ ሆኗል። ቄሱ አላወቁም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን ነው ልጄ አሉት። አባቴ ባልጾም ምን አለበት አላቸው። እንዴት አሉት። ቅዱስ ጳውሎስ አይሉም እነሱ እንኳን ያው እኔ አፌ ላይ ለምዶብኝ ነው። ጳውሎስ እኮ ሁሉ ተፈቅዶልኛል ብሏል። ስለዚህ ሁሉ ተፈቅዶልናል፣ እንበላለን፣ እንጠጣለን። እናንተ የኦርቶዶክስ ቄሶች ዝም ብላችሁ ነው የምትከለክሉን ይላቸዋል። የኔ ልጅ አሉት። አቤት አላቸው። ሁሉ ተፈቅዶልኛል ብለህ ሁሉን ትበላለህ ታግበሰብሳለህ አሉት። አዎን አላቸው። እዚህ ቤቶች አሉ ወደ ጓዳ። አቤት አሉ ተሯሩጠው። እንግዲህ ደህና ሁኑ ሄጃለሁ አሉ። ምን ነው ይሄ ልጅ እኔንም እንዳይበላኝ ፈራሁ አሉ ይባል። በርግጥ ቅዱስ ጳውሎስ ሁሉ ተፈቅዶልኛል ብሏል። በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 12 ላይ ሁሉ ተፈቅዶልኛል ብሏል። የሚገርማችሁ ነገር ሁሉ ተፈቅዶልኛል ብሎ አላበቃም። ሁሉ ተፈቅዶልኛል ሲል ነፃ ፈቃድ አለኝ ማለቱ ነው። እያንዳንዱ ሰው ነፃ ፈቃድ አለው። ነፃ ፈቃዱን ተጠቅሞ ጽድቅን ይሰራል። ነፃ ፈቃዱን ተጠቅሞ ኃጢአትን ይሰራል። እግዚአብሔርን የምናመልከው በነፃነት እንጂ በግድ አስጨንቆን አይደለም። ሁሉ ተፈቅዶልኛል ሲል ነፃ ፈቃድ አለኝ ማለቱ ነው። እነሆ እሳትና ውሃን አቅርቤልሃለሁ እጅህን ወደ ፈቀድከው ስደድ የተባለው ነፃነት አለ፣ ነፃ ፈቃድ አለህ የሚለውን የሚያመለክት ነው። ቅዱስ ጳውሎስ አሁን እንደነገርኳችሁ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 12 ላይ ሁሉ ተፈቅዶልኛል ነገር ግን አይጠቅምም ብሏል። ታዲያ ያብልጣብልጥ አይጠቅምምን ተዋትና ሁሉ ተፈቅዶልኛልን ብቻ ያዘ። ቅዱስ ጳውሎስ ሁሉ ተፈቅዶልኛል ነገር ግን አይጠቅምም፣ ሁሉ ተፈቅዶልኛል በእኔ ላይ አንድስ እንኳን አይሰለጥንብኝም፣ እኔን አንድስ እንኳን አይገዛኝም። መብል ለሆድ ነው፣ ሆድም ለመብል ነው፣ እግዚአብሔር ሁለቱንም ያጠፋቸዋል አለ። ወገኖቼ አይምሮ ላለው ሰው የማይጠቅምን ነገር መተው ነው መያዝ ነው። የማይጠቅምን ነገር መተው ነው መያዝ ነው፣ መተው ነው። ሁሉ ተፈቅዶልኛል ነገር ግን አይጠቅምም ብሏል። በዚህ አይነት በምን አለበት የተጎዱ ሰዎች አሉ። እስቲ ምን አለበት ብለው በፈቃዳቸው የተጓዙ ሰዎች ምን ነገር እንደደረሰባቸው አንድ በአንድ እንመልከት። ኦሪት ዘፍጥረት ምዕራፍ 2 ቁጥር 16 ላይ እግዚአብሔር አዳምን እንዲህ አለው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ትሞታለህ ተባለ። አዳምና ሔዋን ይሄንን ሕግ 7 ዓመት ሙሉ ጠብቀው ነበር። ታዲያ በመጨረሻ በግዴለሽነት ምን አለበት ብለው የዕፀ በለስን ፍሬ በሉ። ምን አለበት ብለው የዕፀ በለስን ፍሬ እንዲበሉ ያደረጋቸው የማን ምክር ነው? የሰይጣን ምክር ነው። የሰይጣን ምክር ነው። በምን አለበት የእግዚአብሔርን ሕግ እንድናፈርስ ከእግዚአብሔር ቤት ሥርዓት እንድንተላለፍ የሚያደርገን የሰይጣን ምክር መሆኑን ልናውቅ ያስፈልጋል። ኦሪት ዘፍጥረት ምዕራፍ 4 ቁጥር 8 ላይ ቃየልንና አቤልን እናገኛለን። በዚያን ዘመን ምንም እንኳን ሕግ ባይሰራም ቅድም እንደተማርነው የመስዋዕት አቀራረብ ሥርዓት ነበረ። እግዚአብሔር በባህሪው ንጹህ ስለሆነ ንጹህ መስዋዕትን ለእግዚአብሔር ማቅረብ ይገባልና ታዲያ አቤል ምን አለበት ሳይል ግዴለሽ ሳይሆን ንጹህ መስዋዕትን ሥርዓቱን ጠብቆ በማቅረቡ እግዚአብሔር መስዋዕቱን ተቀብሎታል አልተቀበለውም? ተቀብሎታል።
እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል። ቃየልሳ በግዴለሽነት ምን አለበት ቆሻሻ መስዋዕት ለእግዚአብሔር ባቀርብ እግዚአብሔር መሬት ወርዶ አይበላው ብሎ ገለባ የበዛበት እህል ለእግዚአብሔር አቀረበ። እግዚአብሔር ተቀበለው ወይ? አልተቀበለውም። እንደውም በዚህ አላበቃም። ምን አለ ደግሞ? ወንድሜን ብገድለው ምን አለበት ብሎ አሰበ። አስቦ አልቀረም፣ ወንድሙን ገደለ። በዚህም አላበቃም። የወንድሙ የአቤል ደም ወደ እግዚአብሔር ጮኸች። ቃየል እሁዬ ቀተለኒ፣ ቃየል ወንድሜ ገደለኝ እያለች የአቤል ደም ወደ እግዚአብሔር ጮኸች። ዛሬም እኮ በዓለማችን ላይ የብፁዕ ንጹሐን ደም ይፈሳል። የእነዚያን ሁሉ የደም ጩኸት ማን ይሰማል? እግዚአብሔር ይሰማል። ታዲያ እግዚአብሔር ጠየቀው፣ አንተ ቃየል ወንድምህ አቤል የት አለ አለው። አቤል በልቡ ያሰበው ምን ይመስላችኋል? እኔ ወንድሜ ጠባቂ ነኝ እንዴ ብለው ምን አለበት? አላየሁትም ብል ምን አለበት አለ። እኔ ወንድሜ ጠባቂ ነኝ እንዴ አለ። እግዚአብሔር ረገመው፣ እርግማንን ተሸክሞ ኖረ።